ሰላም፣ ይህ ኢትዮ ፊደል ነው። በኢትዮ ፊደል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ሀሎ በሉን። የምትፈልጉትን ትምህርት በምትፈልጉት ሰዓት መማርና መከታተል ትችላላችሁ። እሺ በዛሬው ትምህርታችን ደግሞ ይዤላችሁ የመጣሁት እንግሊዝ ቫውል ዲያግራፍስ የምንላቸውን ነው። እንግዲህ ቫውል ዲያግራፍ ማለት ምን ማለት ነው? በባለፈው ኮንሶናንት ዲያግራፍ ሰርቼላችኋለሁ። ዲያግራፍ ማለት በባለፈው እንዳየነው ሁለት ሌተሮች በአንድ ላይ መጣው ግን እንደ አንድ ሲነበቡ ወይም ሁለት ሌተሮች በአንድ ላይ ሆነው አንድ ድምፅ ሲኖራቸው this means ዲያግራፍ እንለዋለን። ዲያግራፍ አሁን ቫውል ዲያግራፍ ማለት ልክ እንደባለፈው ኮንሶናንት ዲያግራፍን ስናይ ሁለት የተለያዩ ኮንሶናንቶች በአንድ ላይ ሆነው እንደ አንድ ሲነበቡ ቫውል ኮንሶናንት ዲያግራፍ ብለናል አይደለ? ይህ ደግሞ ሁለት ቫውሎች በአንድ ላይ ሆነው እንደ አንድ ቫውል አክት ሲያደርጉ ምን እንለዋለን? ቫውል ዲያግራፍ እንለዋለን። እንግዲህ በእንግሊዘኛ ውስጥ ያሉትን ቫውል ዲያግራፍ ዛሬ ግልጽ አድርጌ አጭርና እናንተን በሚገባ አድርጌ አሳያችኋለሁ። ቪዲዮውን ጀምራችሁ አታቋርጡ፣ እስከ መጨረሻው ተከታተሉ። ራሳችሁን ለመፈተሽ ደግሞ እየጻፋችሁ እንዲሁም እያነበባችሁ እዩት። እንግዲህ መጀመሪያ ወደ ትምህርታችን ስንሄድ ማሳያችሁ መጀመሪያ ላይ ማን ማን እንደሆኑ ከዛ ደግሞ በእነሱ ደግሞ ኤግዛምፕል እንዴት ይነበባል የሚለውን ጥር ባለ መንገድ የማሳያችሁ ይሆናል። እንግዲህ ወደ መጀመሪያው ስንሄድ ወደ ትምህርታችን ቫውል ዲያግራፍ የምንላቸው ሁለት ቫውሎች አንድ ላይ ሆነው እንደ አንድ ሲነበቡ፣ አሁን እዚህ ላይ ኢ እና ኤ አንድ ላይ ሲመጡ እንደማን ይነበባሉ? ኢ ተብለው በሎንግ ሳውንድ ኢ ተብለው ያው ኢ ተብለው። ከዛ ደግሞ እዚህ ላይ አይና አይና ኢ አንድ ላይ ሲመጡ እንደ አይ ምን ተብለው ይነበባሉ? ማለት ያናብባሉ? ይ ተብለው ያናብባሉ ማለት ነው። አናባቢ ስለሆኑ ይ ሚል ድምፅ ይኖራቸዋል። ከዚህ ጋር ዩና አይ አንድ ላይ ሲመጡ እንደ ዩ ነው። ምን ሚል ድምፅ ይኖራቸዋል? ኡ ሚል ድምፅ ይኖራቸዋል። ኡ ሚል ድምፅ ይኖራቸዋል ማለት ነው። በመቀጠል ደግሞ ኦና ኤ በአንድ ላይ ሲመጡ ምን ሚል ይኖራቸዋል? ኦ ሚል ድምፅ ይኖራቸዋል። ኦ ሚል በሎንግ ሳውንድ ይኖራቸዋል። ኦ ሚል ማና አንድ ላይ ሲመጡ ኦ እና ኤ። እንግዲህ በኤግዛምፕል የምናያቸው ይሆናል። ሁለት ኢኢ በአንድ ላይ ሲመጡ ማን ተብለው ይነበባሉ? በሎንግ ሳውንድ ኢ ተብለው ይነበባሉ ወይም ማለት ያናብባሉ ሚል ድምፅ ይኖራቸዋል። ሶ እዚህ ጋር ደግሞ ሁለት ኦዎች በአንድ ላይ ሲመጡ ምን ሚል ድምፅ ይኖራቸዋል? ኡ ሚል ድምፅ ይኖራቸዋል። ኡ ከዛ ኤና አይ አንድ ላይ ሲመጡ ደግሞ በሎንግ ሳውንድ ኤ ሚል ድምፅ ይኖራቸዋል። ኤ ሚል ድምፅ ይኖራቸዋል። ዩና ኢ አንድ ላይ ሲመጡ ኡ ሚል ድምፅ ይኖራል። ኡ ሚል ድምፅ ይኖራቸዋል ማለት ነው። እንግዲህ እነዚህ ናቸው ኮንሶናንት ዲያግራፍ የምንላቸው። እያንዳንዳቸውን በኤግዛምፕል ስናያቸው ደግሞ ከዚህ ላይ ኢ እና ኤ አንድ ላይ ሲመጡ ምን ሚል ድምፅ ይኖራል ብያችኋለሁ? ኢ ሚል ድምፅ ይኖራል። ኢ ሚል ድምፅ ይኖራል። ከዚህ ጋር ምን ይላል? ኤም ኢ ኤ ሚል መጣ አይደለ? እዚህ ላይ ሁለት ቫውሎች ተከታታይ መጡ። ሰው እዚህ ላይ ቫውል ዲያግራፍ መጣ ማለት ነው። ስለዚህ ኤ የሚለው ኢ ሚል ድምፅ ይኖረዋል። አሁን ኤም ማለት ም ነች። ከዚያ ሁለቱ ኢ ም ኢ ን አናባቢ ስለሆኑ ወደ ኤም ሲመጡ ሚ ሚል ድምፅ ይሰጣሉ። ሚ ከዛ ኤን ን ሚን ሚል ድምፅ ይኖራቸዋል ማለት ነው። ሚን። እሺ ከዚህ ጋር ደግሞ ኤን ኢ ኤ አሁንም ኤን ኢ ኤ የሚለው ኢ ሚል ድምፅ ይመጣል። ን ኢ ት ኒት ይሆናል ማለት ነው። ከዚህ ጋር ኤች አለ ኢኤ ምን የሚለው ኢ ሚል ድምፅ ይኖረዋል። ሂ ኢ አር ር ኢኤ አናባቢ ስለሆኑ ራሳቸውን አይነበቡም። በእንግሊዝኛ ላይ እንደምታውቁት አናባቢዎች ከኋላ ያናብባሉ እንጂ ራሳቸውን ችለው አይነበቡም። ስለዚህ
ሂ ህ የነበረችውን ሂ እንድትል ያደርጓታል። ከኋላ ያለችዋን ኮንሶናንት ድምፅ ይቀይራሉ። ስለዚህ ሂር ይላል። ሂር ሂር። እሺ እዚህ ጋር ምን ይላል? ም ከዚያ ኢት ሚት ሚት። ብቻ እዚህ ጋር ፕ ኢ ፒ የሚል ድምፅ ይኖራል። ፕ ኢ ኢ። እነዚህ ኢ እና ኤ ኢ የሚል ድምፅ ስላላቸው ፒ የሚል ድምፅ ይሰጣል ወይም ፒ ብለን እናነባለን። እች ከዚህ ጋር ኤች ኢ ኤ ቲ ህ ኢ ት ሂት ሂት ኢ የሚል ድምፅ ይኖራል። ከኋለኞች ጋር ኢ የሚል ድምፅ ነው። ሂት ብለን እናነባለን። እዚህ ጋር ምን ይላል? ን ኢር ኔር ኔር ብለን እናነባለን። ኔር። እዚህ ጋር ማን ብለን እናነባለን? ፒ ያው ፒ ኢ ኤ ፒ ከዛ ስ ፒስ ፒስ ብለን እናነባለን። ይችኛዋስ ሊድ 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 ብለን እናነባለን ማለት ነው። እንግዲህ በዋናነት የምትይዙት ከዚህ ጋር ኢኤ ምን ሚል ድምፅ ይኖረዋል ሚለውን ከዛ ኢኤ በሎንግ ሳውንድ ኢ ሚል ድምፅ ይኖረዋል። ኢ ሚል ድምፅ በሎንግ ሳውንድ ሆኖ አናባቢ ይሆናል ማለት ነው። ሰው ወደ ቀጣዩ ስንቀጥል ደግሞ ማን ነው? አይ ኢ አይ ኢ አይ ኢ ደግሞ ምን ሚል ድምፅ ይኖረዋል ብያችኋለሁ? ይ ሚል ድምፅ ይኖራል። ይ አሁን ከዚህ ጋር ዲ አለ ዲ አይ ኢ ዲ አይ ኢ ምን ይላል? ዳይ ብለን እናነባል። አይ ኢን ይ ብለን ካነበብና ዲ ዳ ይ ሚል ድምፅ ስላለ ዳአ አ ሚል ድምፅ ይመጣል። ዳይ ያው አሁን እዚህ ጋር ምን ይላል? ኤል አይ ኢ ይ ነው ብያችኋለሁ። ላይ ላይ። ይቺ ደግሞ ምናት? ፒ አይ ኢ ፓይ ብለን እናነባዋለን። ፓይ አይ ኢ ይ የሚል ድምፅ ይኖረዋል ስላልኳቸው ፓይ። ይችኛዋስ? ይቺ ቲ አይ ኢ እስቲ አንብቧት። ታይ ታይ የሚል ድምፅ ይኖረዋል ማለት ነው። እሺ ቪ አይ ኢ ሲሆን ደግሞ ቫይ ቫይ የሚል ድምፅ ይኖረዋል ማለት ነው። የሚል ድምፅ ይኖረዋል ቫይ። እሺ በመቀጠል ዩ አይ ደግሞ ምን ሚል ድምፅ አለው? ኦ ሚል ድምፅ አለው። ዩ አይ አንድ ላይ ሲመጡ እኒህ ቫውል ዳያግራፎች ወይም ዩና አይ በማዕከል ከወርድ ማዕከል ሲመጡ ኡ ሚል ድምፅ ይኖራል። እንደ ኡ ሆነው በሎንግ ሳውንድ አናባቢ ይሆናል። ኡ ከዚህ ጋር አሁን ምን ይላል? ኤግዛምፕል ጀ ዩ አይ እንግዲህ ኡ ነው ብያችኋለሁ። ጀ ጅ ብለን እናነባል። ጅ ኡ ዩ አይ አናባቢ ስለሆነ ኡ ብለን አንጽፍማ። ስለዚህ ጁ ይሆናል። ከዚያ ሲኢ ስ ጁስ ጁስ። አያችሁ? ጀ ኮንሶናንት ነው፣ ጅ ነው። ከዛ ዩና አይ ደግሞ ቫውል ነው። ስለዚህ ኡ የሚል ድምፅ አለ። ጅ ኡ አንድ ላይ ጁ ብለን እናነበዋለን። ምክንያቱም ዩአይ አናባቢ ወይም ቫውል ስለሆነ ከጀ ጋር ነው የሚነበበው። ጁ የሚል ድምፅ ይሰጠናል። ከዛ ሲኢ ስ ጁስ ጁስ ብለን እናነበዋለን። ከዚህ ጋር ምን ይላል? ሱት 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 ብለን እናነባለን ማለት ነው። በመቀጠል ኦና ኤ በአንድ ላይ ሲመጡ በሎንግ ሳውንድ ኦ የሚል ድምፅ ይኖረዋል። በሎንግ ሳውንድ ኦ የሚል ድምፅ ይኖረዋል። ኦ ብለን እናነባለን ማለት ነው። ከዚህ ጋር እንግዲህ ጂ ይላል። ያው ጂ ከዛ ኦ ኤ ጂ ኦ ኤል መጣ። ጂ ማለት ግ ነች፣ ግ። ከዛ ኦ ኤ ማለት ደግሞ ኦ የሚል ድምፅ አለው። ጂ ኦ ማለት ጎ ጊ ኦ የሚል ድምፅ አለ። ጊ ኦ ሲል ከዛ ይችኛዋ አናባቢ ስለሆነች ጎ የሚል ድምፅ ይኖራል። እነዚህ ማለት ነው። ጎ ከዛ ኤል ል እንት ላይ ምን ይላል? ጎል ጎል ጎል። ከዚህ ጋርስ ጂ እንግዲህ ግ ነው። ግ ከዛ ኦ ኦ ማለት ጎ ብለን ነው እንትን የምንለው። ጎ ጎ ቲ ማለት ት ጊ ኦ ት
ጎት ጎት ብለን እናነባለን ማለት ነው። ጎት። እሺ ከዚህ ጋር ልኦ ማለት ሎ ከዛ ዲ ማለት ነው ዲ ሎድ ሎድ ብለን እናነባለን። ከዚህ ጋር ኤልኦ ልኦ ማለት ሎ ከኤፍ ፍ ሎፍ 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 ብለን እናነባለን። ሎፍ። ከዚህ ጋር ኤልኦ ኤ ማለት ሎ እንዳልኳችሁ ኤም ም ሎ ሎ። እሺ እቺስ ኤም ኦ ኤ ማለት ም ኦ የሚለው ወደ ሞ ይሆናል። ምክንያቱም ኦ ኤ የምትለዋ ለኤም አናባቢ ነች፣ ቫውል ናቸው፣ ራሳቸውን ችለው አይነበቡም። ስለዚህ ሞ የሚል ድምፅ ይኖረዋል። ሞ ን ሞን ሞን ብለን እናነባዋለን ማለት ነው። ሞን። እሺ በመቀጠል ወደ ቀጣዩ ስናልፍ ዳብል ኢኢ ሲሆኑ ዳብል ኢኢ ሲሆኑ ደግሞ ምን እንላቸዋለን? ኢ የሚል ድምፅ በሎንግ ይኖረናል ማለት ነው። በሎንግ ሳውንድ ኢ ተብለው ይነበባሉ። ከላይ መግቢያ ላይም እንዳሳየዋችሁ ኢ የሚል ድምፅ በሎንግ እናነባቸዋለን። ፎር ኤግዛምፕል ኤፍ ኢ ይላል። እንግዲህ ኤፍ ማለት ፍ ማለት ነው። ኢ ማለት ደግሞ ምን ነው ብያችኋለሁ? ኢ ነው። ስለዚህ ፍ ኢ ከዚህ ጋር ወደ ኋላ ኤፍ ኢ የምትለዋ ቫውል ስለሆነች ከነዛ ከኤፍን ስታናብብ ፊ የሚል ድምፅ ይኖራል። ፊ ፊ ክፍያ እንደማለት ነው። ከዚህ ጋርስ ኤፍ ኢ ኢ ያው ፊ ብያችኋለሁ። ዲ ስትጨምር ፊድ 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 ዘን ኤፍ ኢ ኢ አላ ኤፍ ኢ ኢ ፊል 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 ያው ከዚህ ጋር ዲ ስትሆን ፊ ፊት ፊት ጂ ኢ ስትሆን ጊ ጂ ኬ ስትሆን ደግሞ ጊክ ጊክ ብለን እናነባለን ማለት ነው። እሺ አሁን እናንተ በዋናነት መያዝ ያለባችሁ ሁለት ኮንሶናንቶች በአንድ ላይ ሲመጡ ወይም ኮንሶናንት ዲያግራፍ የምንላቸው ምን አይነት ድምፅ ይኖራቸዋል፣ ማን ከማን ጋር ስትመጣ ምን አይነት ድምፅ ይኖራታል፣ ወይም ምን አይነት አናባቢ ይሆናሉ የሚለውን ለይታችሁ ማወቅ ከቻላችሁ የተቀረው ምንም ያስቸግር የለውም፣ በቀላሉ ማወቅ ትችላላችሁ። በመቀጠል እዚህ ላይ ደግሞ ሁለት ኦኦዎች ሲመጡ በሎንግ ሳውንድ ወይም ኦ የሚል ድምፅ ይኖራል። ኦ የሚል ድምፅ ይኖራል። ፎር ኤግዛምፕል ቢኦኦኬ ይላል አለ ብኡ ክ ያው ቢ ማለት ብ ነች። ኦኦ ማለት ደግሞ ኡ ነው። ኬ ማለት ክ ብኡ ክ ብኡ ማለት ቡ ብለን እናነባዋለን አንድ ላይ። ኬ ማለት ደግሞ ክ ነች። ቡክ። ከዚህ ጋር ፍኡት ፉት ፉት። ከዚህ ጋርስ ምን ይላል? ጂኦኦዲ ማለት ጉድ ጉድ ብለን እናነባለን። ኤአይ ሲሆንስ ኤአይ ሲሆን በሎንግ ሳውንድ ኤ የሚል ድምፅ ይኖረዋል። ኤ የሚል ድምፅ ይኖረዋል ማለት ነው። ኤ የሚል ድምፅ ይኖረዋል። ከዚህ ላይ አሁን ለምሳሌ ጂ አይ ኤ ኤን ይላል። ጂ ኤ ን ጌን ጌን ብለን እናነባለን። ጌን የሚል ድምፅ ይኖረዋል። እሺ ከዚህ ጋርስ ምን ይላል? ኤል ኤ አይ ዲ ል ከዛ ያው ኤ ል ኤ ማለት ሌ ዲ ማለት ድ ነች። ሌድ ሌድ ሌድ። እሺ ከዚች ጋርስ ህ ይላል። ከዛ ኤ ህ ኤ ል አንድ ላይ ምን ይላል? ሄል 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 ብለን እናነባለን። እሺ ከዚህ ጋርስ ል ኤ ን ሌን 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 ብለን እናነባለን ማለት ነው። ሌን ያው ይጋስ ጂኤኤ ጂኤአይኤል ጂኤል ምን ይላል? ጄል ጄል ብለን እናነባዋለን ማለት ነው። እሺ ኤአይ ማለት ኤ ነው ብለናል። ኤም ማለት ደግሞ ም ነው። ኤ ም ምን ይላል? ኤም ኤም ብለን እናነባለን። ከዛ በመቀጠልና ደግሞ የመጨረሻችን የሚሆነው ዩና ኢ አንድ ላይ ሲመጡ ማን ብለን እናነባለን? ዩና ማለት እንደማን ይነበባሉ? ዩና ኢ
ኡ የሚል ድምፅ ይኖራቸዋል። ኡ ሚል ዩ እና ኢ ኡ የሚል ድምፅ ይኖራቸዋል። ሶ ከዚህ ላይ አሁን ምን ይላል? ቢ ኤል ዩ ኢ ዩኢን ኡ የሚል ድምፅ አላቸው ብለናል። ቢ ማለት ብ ነች። ኤል ማለት ል ማለት ነች። ዩኢ ማለት ነው ኡ ብ ል ኡ ዩኢ አናባቢ ስለሆነች ልኡ ማለት ሉ የሚል ድምፅ ይኖረዋል። ብሉ 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 ብለን እናነባለን። ብሉ ዘንድ ሂሳ ምን ይላል? ክ ል ኡ ክሉ ክሉ ብለን እናነባለን። ያው እዚህ ጋስ ፍሉ 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 እኛውስ ምን ይላል? ቲ ቲ ማለት ት ነች። አር ማለት ር ነች። ዩኢ ማን ብያቸዋለሁ? ኦ ኦ ነው ዩኢ። ስለዚህ ትርኡ ሩ ማለት ሩ የሚል ድምፅ ይኖረዋል። ትሩ ብለን እናነባለን። ትሩ ብለን በቀላሉ ማንበብ እንችላለን። እሺ ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበር። እንግዲህ ቀለል ባለና አጠር ባለ መልኩ ቫውል ዳያግራፍ የሚባሉትን በዚህ መልክ አሳይቻችኋለሁ። እንዲሁም ደግሞ በኦንላይን መማር ለምትፈልጉ በኢሞ፣ በዋትሳፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ ደውሉልን። በአጭር ጊዜ ተምራችሁ እንግሊዘኛን በአጭር ጊዜ ብቁ መሆን ትችላላችሁ። ለዛሬ የነበረን ትምህርት ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።